እንደምን ውድ ተከታታዮቼ ዛሬ ይዤላችሁ የመጣሁት የሚሉ ርዕስ ላይ ነው። ከዚህ ኦርጋናይዜሽን ላይ አትሌቲክስን በዓለም አቀፍ ደረጃ የሚያስተዳድር ኦርጋናይዜሽን የትኛው ነው? በአፍሪካ ደረጃ የትኛው ነው? በኢትዮጵያ ደረጃ የትኛው ነው የሚለውን ለማየት እንሞክራለን። The first World Athletics governed by body was International Amateur Athletics Federation, which was began in Stockholm, Sweden, on July 1912. የመጀመሪያው አትሌቲክስ ኦርጋናይዜሽን አትሌቲክስን ገቨርን የሚያደርግ ኢንተርናሽናል አትሌቲክስ ኦርጋናይዜሽን ኢንተርናሽናል አማተር አትሌቲክስ ፌዴሬሽን ይባላል፣ ወይም አብሪቬሽኑ IAAF ተብሎ ይጠራል ማለት ነው። ይህም የተመሰረተው ቦታ ላይ የምትባል ቦታ ላይ ነው። ከተማዋ ስቶክሆልም የምትባል ነገር ግን ሀገሯ ስዊድን ሀገር ውስጥ ስቶክሆልም የምትባል ቦታ ላይ ማለት ነው። ይህም የተመሰረተው 1912 ዓመተ ምህረት ነው ማለት ነው። At that meeting, the 27 representatives from 17 national federations agreed to meet at Congress in Berlin, Germany. ስለዚህ ቀድሞ ነው ይሄ ነገር የተጀመረው ማለት ነው። ሚቲንጉ የተጀመረው ቤርሊን ላይ ነው፣ ጀርመን ላይ ተጀመረ። The first president was Sigrid Edström ይባላል። የመጀመሪያው የኢንተርናሽናል አማተር አትሌቲክስ ፌዴሬሽን ፕሬዚዳንት ነው። The 1913 Congress formally completed the founding of what was then known as the International Amateur Athletics Federation የሚባለውን ተመሰረተ በ1913 ግን የመጀመሪያው 1912 ዓመተ ምህረት ነው ሚቲንጉ የተካሄደው። በኋላ 1913 ላይ አጸደቁት ማለት ነው። እነዚህ 17ቱ ናሽናል አትሌቲክስ ፌዴሬሽን which was the founder of International Amateur Athletics Federation እነዚህ የሚተዘረዘሩት ናቸው ማለት ነው። 27 ሪፕሬዘንታቲቮች ነበሩ። ከ27ቱ ሪፕሬዘንታቲቮች ከ17 ናሽናል አትሌቲክስ ፌዴሬሽን የመጡ ናቸው። እነዚህ ሪፕሬዘንታቲቮች የመጡ ከእነዚህ ሀገራት ነው። ከእነዚህ ውስጥ የአፍሪካ ሀገር ሳውዝ አፍሪካ ብቻ መሰለ። ሳውዝ አፍሪካ ሌሎቹ ከአፍሪካ ውጭ የሚሆኑ ናቸው ማለት ነው። What is the role of International Amateur Athletics Federation? The first one is the standardization of rules and regulations for each types of events or athletics events. ለአትሌቲክ ኢቨንቶች እያንዳንዱ በየኦሎምፒክ ጌሙ እና በየተለያዩ የአትሌቲክስ ውድድሮች ሩል ኤንድ ሬጉሌሽን ሴት ያደርጋሉ። ስታንዳርዳይዝድ የሆኑ ሩል ኤንድ ሬጉሌሽን ያዘጋጃል። ኤንድ ሰርቲፊኬሽን ኦፍ አትሌቲክስ ፋሲሊቲዎችን ሰርቲፋይ ያደርጋሉ፣ ሰርቲፊኬሽን ይሰጣሉ። ስታንድ ፋሲሊቲዎች አሉ። ለምሳሌ ሀገራችን ውስጥ አንድ የአትሌቲክስ ፋሲሊቲ ካለ በአይኤኤፍ ሰርቲፋይ ከሆነ ውድድሮችን ማስኬድ ይችላል። በኢንተርናሽናል ውድድሮችን ማስኬድ ይችላል ማለት ነው። ሰርቲፋይ ካልሆነ ግን አይችልም። ስለዚህ በየቦታው እየሄዱ ፋሲሊቲዎችን ሰርቲፋይ ያደርጋሉ። ሪኮግኒሽን ኤንድ ማኔጅመንት ኦፍ ወርልድ ሪከርድስ there are world records which is broken in different events። ስለዚህ ያንን ነገር ሪኮግናይዝ ያደርጋሉ፣ ማኔጅ ያደርጋሉ ማለት ነው። The organization and sanctioning of athletics competition including World Athletics Championship። ስለዚህ ኦርጋናይዜሽን ኤንድ ሳንክሽን ኦፍ አትሌቲክስ ኮምፒቲሽንስ። ስለዚህ ኮምፒቲሽኑ ኦርጋናይዝ ማድረግ የተለያዩ ኮምፒቲሽን ይኖራል። ለምሳሌ ወርልድ አትሌቲክስ ኮምፒቲሽን ይኖራል፣ ማራቶን ኮምፒቲሽኖች ይኖራሉ፣ ሌሎችንም የአትሌቲክስ ኮምፒቲሽኖችን ኦርጋናይዝ ያደርጋል፣ ሳንክሽንም ይሰጣል። ሳንክሽን ማለት ለምሳሌ የሆነ
ሩል ኤንድ ሬጉሌሽን አክሴፕት የማያደርግ ወይም ደግሞ ሪስፔክት የማያደርግ አካል ሳንክሽን ይሰጣል ማለት ነው የሚገባ። እነዚህ ናቸው ህጎች በዋናነት። ስለ ሂስትሪው ብናይ ለምሳሌ አትሌቲክስ የተለያዩ ሂስትሪዎች አሉት። ስለዚህ ኢንተርናሽናል ገቨርኒንግ ቦዲ ኦፍ አትሌቲክስም ፍሮም ታይም ቱ ታይም እየተሻሻለ መጥቷል ማለት ነው። ስለዚህ የመጀመሪያው የኢንተርናሽናል ገቨርኒንግ ቦዲ ኦፍ አትሌቲክስ ኢንተርናሽናል አማተር አትሌቲክስ ፌዴሬሽን ይባል ነበር። ከዛ በኋላ ኢንተርናሽናል አሶሲዬሽን ኦፍ አትሌቲክስ ፌዴሬሽን ተብሎ በ2001 ዓመት ነው እንደ ጎርጎሪያን ካላንደር ተቀየረ ማለት ነው። ከዛ በኋላ ደግሞ በ2019 ዓ.ም ይሄ ኢንተርናሽናል አሶሲዬሽን ኦፍ አትሌቲክስ ፌዴሬሽን ወደ ወርልድ አትሌቲክስ ተቀየረ ማለት ነው። መቼ? 2019 ዶሃ ላይ። ስለዚህ እየተቀያየረ ነው። አሁን ከረንት ገቨርኒንግ ቦዲ ኦፍ አትሌቲክስ ኢዝ ወርልድ አትሌቲክስ ተቀይሯል። and in ስቶክሆልም from 1912 እስከ 1946 ዓ.ም ያው ቅድም እንዳልኩት ኢንተርናሽናል አማተር አትሌቲክስ ፌዴሬሽን የተመሰረተው 19 ወይም ነው ብለናል። ስቶክሆልም ላይ የቆየው 1912 እስከ 1946 ዓ.ም and ለንደን from 1946 እስከ 1993 ለብዙ ጊዜ የቆየው ለንደን ላይ ነው። ዛሬ ሞናኮ ላይ ነው የሚገኘው። 1993 ጀምሮ እስከ አሁን ድረስ ሞናኮ ፈረንሳይ ላይ የሚገኘው ማለት ነው። The current World Athletics President is Sebastian Coe of United Kingdom። ስለዚህ የመጀመሪያው ማን ነበር? አሁን ደግሞ ማን ነው የሚለውን ማወቅ ያስፈልጋል ማለት ነው። የመጀመሪያው በ1912 ጀምሮ the first president of International Amateur Athletics Federation was ሲግሪድ ኢንስትረም። ስለዚህ እሱ ነው። የዛሬው ደግሞ ሴባስቲያን ኮ ይባላል። የዩናይትድ ኪንግደም ዜግነት ያለውን የተመረጠውን 2015 ጀምሮ እስካሁን ማለት ነው። Currently the World Athletics has a total of 240 member of federation which are divided into 6 continental areas. These 6 association areas are Asia, Africa, Europe, Oceania, North America and South America። ከዚህ የመጡ ናቸው እነዚህ ፌዴሬሽኖች ማለት ነው። ይህ የሚያሳየው ከመጀመሪያው ጀምሮ እስካሁን ድረስ የወርልድ አትሌቲክስ ፕሬዚዳንቶች ሲግፍሪድ ኤክስትረም ነው። ዜግነቱ ስዊድናዊ ነው። የአሁኑ ሴባስቲያን ሎርድ ኮ ይባላል። ወይም የዩናይትድ ኪንግደም ዜግነት ያለው ነው ማለት ነው። ስለዚህ ሌላው ፌዴሬሽን ስለ አፍሪካ ኮንፌዴሬሽን ኦፍ አፍሪካን አትሌቲክስ ኢዝ ዘ ኮንቲኔንታል አሶሲዬሽን ፎር ስፖርት ኦፍ አትሌቲክስ ኢን አፍሪካ። So the organization was founded in 1973 and the first president of the Confederation of African Athletics was Lamine Diack from Senegal. ስለዚህ ላሚን ዲያክ በነገራችን ላይ የወርልድ አትሌቲክስ ፕሬዚዳንት ሆኖ ነበረ። እዚህ 19 ይሄ ሲኤኤ ወይም ደግሞ ሳብ የምንለው ሳብን ልናነበው እንችላለን። ስለዚህ ኮንፌዴሬሽን ኦፍ አፍሪካን አትሌቲክስ የተመሰረተው 1973 መሆኑን መያዝ ያስፈልጋል። አንዘን ማነው ፕሬዚዳንቱ? የሴኔጋላዊ ላሚን ዲያክ ይባላል።
and he served from the organization establishment in 1975 till 2003, and it is headquartered in Dakar, Senegal. Amadou Dabte Mali, አህመድ ካልባ ማልቦም ይባል የካሜሮናዊ ማለት ነው። ስለዚህ እነዚህ የኮንፌዴሬሽን ኦፍ አፍሪካን አትሌቲክስን ፕሬዚዳንት የነበሩ ናቸው። ኮንፌዴሬሽን ኦፍ አፍሪካን አትሌቲክስ ፕሬዚዳንት የነበሩ ግለሰቦች ናቸው። የመጀመሪያው ሴኔጋል ላይ ነበረ። ከዛ ካሜሩን መጣ። ከዛ እያለ ወደ ማሊ፣ ሴኔጋል፣ ማሊ፣ ከዛ ይቀጥላል ማለት ነው። And it organizes the African Championship in athletics and other continental competitions. And the body's Hamad Kalkaba Malboum of Cameroon, and before 1992 the organization was known as Confederation of African Amateur Athletics. መጀመሪያ ኮንፌዴሬሽን ኦፍ አፍሪካን አማተር አትሌቲክስ ይባል ነበር። CAAA AM ብላ 3 ነበረች። አሁን ነገር ግን አሁን ተቀይሮ ኮንፌዴሬሽን ኦፍ አፍሪካን አትሌቲክስ ተብሏል ማለት ነው። Over the years the Confederation of African Athletics expanded to include 54 member of federation representing almost every African nations. So ፌዴሬሽኖች እነዚህ ናቸው። በኢትዮጵያ ደረጃ ስንመጣ ኢትዮጵያን አትሌቲክስ ፌዴሬሽን የሚባል which is the governing body of athletics in Ethiopia and officially established in 1961 ቅድም 1961 ላይ ሳንተበስ ብለን ነበር። ነገር ግን አሁን 61 ምክንያቱም ቅድሙ በኢትዮጵያ አቆጣጠር ነው፣ ደግሞ በጎርጎሪያን አቆጣጠር ነው ማለት ነው። Prior to the federation of formation, athletics was primarily practiced within military and scope organization in the late 19th century, and the establishment of Ethiopian Athletics Federation in 1961 marked a significant milestones on organizing and promoting athletics as a national sport in Ethiopia. So the Ethiopian Athletics Federation became a member of International Association of Athletics Federation upon its establishment. So እንደተመሰረተ የወርልድ አትሌቲክስ ሜምበር ሆና ነበረ ማለት ነው። And the federation formation helped to centralize and regulate the sport of athletics cross country. The Olympic Committee is a national Olympic committee representing Ethiopia, and it was created in 1948 and was by International Olympic Committee in 1956. So ኢትዮጵያን አትሌቲክስ ፌዴሬሽን የተመሰረተው 1961፣ ኢትዮጵያን ኦሎምፒክ ኮሚቴ የተመሰረተው 1948 ዓ.ም ያስፈልጋል። And Ethiopia has participated in the Olympic Games since Melbourne in 1956. So thank you for your attention. በዛሬው ጨርሰናል። ቀጣይ ክላሲፊኬሽን አትሌቲክስ የሚል እንቀጥላለን። ስላዳመጣችሁ እናመሰግናለን። ሚዲያው እንዳያድግ ላይክ እና ሼር ማድረግ ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ